አብዛኞቻችን ነጋዴ ነን፣ ግን ለደንበኞቻችን ኦፈር እንዴት እንደምናቀርብ፣ እንዴት በኦፈር ውን እንደምናደርግ፣ እንዴት ደንበኞቻችን አሪፍ ኦፈር አቀርበንላቸው አትራክት እንደምናደርጋቸው አናቅም ይሆናል። በዚህ ቪዲዮ ኦፈር እንዴት እንደምታዘጋጁ፣ ኦፈር ምን እንደሆነ፣ የኦፈር ጥቅሙን እና ደንበኞቻችን ከእናንተ የጠፉትን አዳዲሶችን በኦፈራችሁ በቀላሉ ደንበኞቻችን እንዴት እንደምትስቡ ትማራላችሁ። አብዛኛውን ነጋዴ፣ ቢዝነስማን፣ ባንከር፣ ሴልስ ፐርሰኖቹን አሪፍ ኦፈር ሰርቷቸው እንዴት ክሊየንታችሁን ወይም ደግሞ ከስተመራችሁን ማሳመን እንደሚችሉ አላወቁበትም። የሚሰሩትን ስራ ለመሸጥ ፕሮፖዛል ያስፈልጋል። ስራ ላይ ለመቀጠር ፕሮፖዛል ያስፈልጋል። ስለዚህ በዚህ ቪዲዮ እንዴት አሪፍ ኦፈር እንደምታቀርቡና የኦፈር ጥቅሙ ምን እንደሆነ ኦፈር ሙሉ ዴፊኒሽኑን ታገኛላችሁ። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ዛሬ ባታረጉም ከዚህ በኋላ አሪፍ ኮንተንት ስለምንለቀቅበት ቀጣይ ታደርጋላችሁ፣ ችግር የለም። ቴንክ ዩ። ሶ ኦፈር ማለት ክሊየንቶቻችን ወይም ደግሞ ደንበኞቻችን ለማሳመን የምናቀርበው ፕሮፖዛል ማለት ነው። የኦፈር ጥቅሙ በስፔሻሊ ወይም ደግሞ በአዲስ መልክ አሪፍ አድርገን ደንበኞቻችን ለማሳመን ከዚህ በፊት የነበሩበትን ሁኔታ ጠቅሰንላችሁ በዚህ ፕሮዳክት ወይም ደግሞ በዚህ ሰርቪስ የምናቀርበው ኦፈር ደግሞ እንደሚደሰተው አሪፍ አድርገን አብረን እንደምንሰራ የምናሳምንበት ፕሮፖዛል ማለት ነው። አብዛኛው ሰው ስራ ለመቀጠል ወይም ደግሞ ስራ ለመፈለግ ፕሮፖዛል ስለሚያስፈልጉ 80 ፔጅ፣ 50 ፔጅ፣ 100 ፔጅ ምናምን አድርጎ አስጨናቂ ፔጅ ይጽፋል። ግን ተቀባይነት የለም፣ ሪጀክት ይደረግበታል። 10 ፔጅ አድርጎ የማይቀበልበት ጊዜ አለ። 1 ፔጅ 2 ፔጅ አድርጎ ደግሞ ተቀባይነት የሚያገኘው ቦታ አለ። ሀሳቡ ስለበዛ፣ ወሬው ስለበዛ፣ ጽሁፉ ስለበዛ ሳይሆን እነኚህን ሶስቱ ነገር ካካተታችሁበት ፕሮፖዛላችሁ ሙሉ ነው፣ በቂ ነው፣ ለማሳመንም ያብቃችሁ። ለምሳሌ የእግር ኳስ ተጫዋቾችን ቢያንስላቸው ከአንድ ክለብ ወደ ሌላ ክለብ ኢንተረስት የሚሆኑትን ኦፈራቸው አይቶ ነው። ክርስቲያኖ ሮናልዶ የሚሰጣቸው በዩናይትድ ቤት ደስተኛ አልነበረም። ስለዚህ ብዙ ክለቦችን ወደ እነሱ እንዲቀላቀል ብዙ ኦፈሮችን አቀረቡለት። እኛ ገና የሚለውን አቀረቡለት። ግን እሱ የተቀበለው የአልናስርን ነው። ምክንያቱም እነኚህ ወሳኝ ሶስት ነገሮችን ስላካተቱበት ነው። በመጀመሪያ ኦፈር ከማቅረባችሁ በፊት ክሊየንታችሁ ማን ናቸው? እነማን ናቸው ደንበኞቻችሁ? ይህን የሚያግዛችሁ ቀጥታ ታርጌታችሁን እንድትመቱ ያግዛችኋል። ፕሮፖዛላችሁን ወይም ኦፈራችሁን ቀጥታ አስባችሁበት እንድታቀርቡበት ያግዛችኋል። ስለዚህ በመጀመሪያ ደረጃ ክሊየንታችሁን ይወቁት። አሁን እንዳነሳሁላችሁ ሮናልዶ ክሊየንት ነበር፣ አልናስር አቀረበላት፣ ሌሎቹም አቀረቡለት። ግን አሸናፊነት ያገኘው ማን ነው? አሪፍ ፕሮፖዛል ያቀረበላት፣ አሪፍ ኦፈሩ ያቀረቡለት ነው። ክሊየንታችሁን ካወቃችሁት በኋላ ወደ ሁለተኛ ስትሄዱት ምንድነው ከዚህ በፊት ሲጠቀሙበት ፔይ ነው ወይም ደግሞ ከዚህ በፊት የነበረው ችግራቸው ምን ነበር? ዲስአድቫንቴጁ ከዚህ በፊት ሲጠቀሙት የነበረው ፕሮዳክቱ ያልጠቀመው ምንድነው? ኪሳራው ምንድነው? አደጋ ያመጣበት። ይሄንን አብሰላስሉት። የሮናልዶን ቢያነሳላቸው የጨዋታ ጊዜ አላገኘም። ልጁ የአምበልነት ሚና መጫወት ይችላል፣ አላገኘም። ተጫዋቾቹ አላከበሩትም፣ መናጀሩ አላከበረም፣ ክለቡ ራሱ አላከበረም። ወጥቶ ሲናገር ስለ ክለቡ አሪፍ ተናግሮ አያውቅም። ስለዚህ ጭቆና ደርሶበታል። ፔይን የሚታነሱት ጥቅሙ አንደኛው ጌኑን ቤኔፊቱን ስታቀርቡለት አሪፍ አድርጋችሁ ደንበኛን እንድታሳምኑ ያግዛቸዋል። ስለዚህ ዲስአድቫንቴጁ ወይም ደግሞ ፔይኑን መጀመሪያ ላይ አንሱለትና ከዛ በኋላ ትሄድበታላችሁ። የባንክ ሰራተኛም ከሆናችሁ ደንበኛ ለማሳመን ከወጣችሁ ማርኬቲንግ የምትሄዱት ከሆነ 30 ደቂቃ 40 ደቂቃ ወርቶ የማያሳምንበት ጊዜ አለ። ግን ደግሞ በአንድ ቃል ብቻ የሚያሳምንበት ሰው አለ። ስለዚህ በቀላሉ ከዚህ በፊት ያን ፕሮዳክት ባለመጠቀሙ የተጎዳው ነገር ስላነሳለት ስለነገረው አሁን ደግሞ አዲስ የሚያቀርብበት ፕሮዳክቱ ደግሞ የሚያስደስት እንደሆነ ሙሉ አድቫንቴጁ ስለነገረው ነው። ሪል ስቴትን የምትሸጡት ከሆነ የሪል ስቴት ሰራተኛም ከሆናችሁ ሴልስ ላይ የምትሰሩት ከሆነ መጀመሪያ ስለ ፕሮዳክታችሁ ከመናገራችሁ በፊት ፔኑ ምን ነበረ? ከዚህ በፊት የእናንተ ፕሮዳክት ባለመጠቀሙ ምክንያት የተጎዳው ነገር ምንድነው? እሱን አንሱለት። በዚህ ዌል እንድታደርጉት ያግዛችኋል። ይህን ካነሳችሁት በኋላ ሁለተኛ ላይ የምታቀርቡለት ምንድነው አድቫንቴጁ? ከእናንተ ፕሮዳክት ምን አድቫንቴጅ ያገኛል? ምንድነው ጥቅሙ? ምን ይጠቀምበታል? ይህንን ግልጽ አድርጋችሁ ንገሯቸው፣ ዘርዝሩላችሁ። የሚያገኙትን ሙሉ ከቻላችሁ ግልጽ አድርጋችሁ ቁጭ አድርጋችሁ ንገሩኝ። የግራፊክስ ዲዛይን ሰራተኛ ከሆናችሁ ወይም ደግሞ ግራፊክስ ዲዛይን በራሳችሁ የሚሰሩት ከሆነ አዲስ ፊቸሮች አሉ፣ እነሱን ተጠቅማችሁ መስራት እንደምትችሉ
ቪዲዮ ኤዲተር ከሆናችሁ ብዙ አዳዲስ ፊቸሮች አለ፣ ኤአይ አለ። እነኚህን ሁሉ አካትታችሁበት ከነበረው ፊልም ባለሙያ ራሱ አሪፍ አድርጋችሁ እንደምትሰሩት ቁጭ አድርጋችሁ ታስቀምጣላችሁ። ካያችሁ አብዛኛው ድርጅት ወይም ደግሞ ካምፓኒዎቹ በየጊዜው ሎጓቸውን አፕዴት ማድረግ ይፈልጋሉ። በየጊዜው ቪዥናችሁን ሚሽናችሁን አፕዴት ማድረግ ይፈልጋሉ። ከዛ ጋር የሚሄድ ደግሞ ብዙ ግራፊክስ ብዙ ኮንቴንቶቹን እንዲሰራላቸው ይፈልጋሉ። ስለዚህ እናንተ ዊን የምታደርጉት እዚህ ላይ በኦፈራችሁ አሪፍ አድርጋችሁ ቤኔፊቱ ምን እንደሆነ እናንተ ምን አሪፍ አድርጋችሁ እንደምትሰሩ ቁጭ አድርጋችሁ አስቀምጡበት። ሮናልዶ የአልናስርን ኦፈር በአንድ የተቀበልበት ምክንያት ውስጡ የተካተቱት ፓኬጆቹ አድቫንቴጆቹ ምርጥ ስለሆኑ ነው፣ አሪፍ ሆኖ ነው፣ ስለታዩ ነው ከሌላ ክለብ። አንድ ምሳሌ ልስጣችሁ። ሴቶች ብዙ ጊዜ ወንዶች ፕሮፖዛል ሲያቀርቡለት ወይም ደግሞ ታገብኛለች ብሎ ሲያቀርቡበት አይቀበሉትም። ለምንድን ነው? በኦፈሩ አልተደሰቱትም። ኦፈሩ ላይ ምንም ቤኔፊት አልታየላቸውም። ከነሱ የተሻለ ሌላ ፕሮፖዛል ሌላ ኦፈር የሚያቀርብለት ሰው አለ ማለት ነው። በተፈጥሮ ግን ሴት ወንድ ልጅን እምቢ ብላ አትልም። ስለዚህ አድቫንቴጁን ስፔሲፋይ አድርጋችሁ ምን ጌን እንደሚያገኝ በእናንተ ፕሮዳክት አሪፍ አድርገው የምትጠቀሙትና ቀጣይነት ያለው ፕሮዳክት እንደሆነ አድርጋችሁ አስረዱት። በዚህ ክሊየንታችሁን ኦልሬዲ ታሳምናላችሁ፣ ያልቃል፣ ትጨርሳላችሁ። ስለዚህ ኦፈራችሁን በመጀመሪያ እነኚህ ሁለቱን ነገር ካካተታችሁበት አንድ ፔጅ ማድረጋችሁ ግማሽ ፔጅ ማድረጋችሁ ማስገባት ትችላላችሁ። በጣም ቀላል ነው። በመጨረሻ የምታቀርቡለት አክቲቪቲው ምንድን ነው? ከእናንተ ምን ይጠበቃችኋል? ከነሱ ምን ይጠበቃል? ዶክመንት መላወጥ የሚኖር ከሆነ መታወቃችሁ የሚያስፈልጋችሁ ከሆነ መታወቃችሁን ተቀበላችሁ የሚፈራረም ውል ካለ ተፈራረማችሁ ወደ ውል እየገባችሁ ነው። ኦልሬዲ እነኚህ ሁለቱን ካቀረባችሁለት በኋላ ማንም ሰው ፍላጎት ካሌለ በስተቀር ከእናንተ ጋር መስራት የሚፈልግ ከሆነ ወይም ደግሞ ፕሮዳክታችሁን ለመግዛት ፍላጎት ካለው ራሱ ጨምሮ እንዲገዛ ይደረጋል። ግን አንዳንድ ሰው ግዴታ ደንበኞቻችን ማድረግ አንችልም። በተፈጥሮ ከመቶ ራሱ 85 ከበዛ ነው ማድረግ የምንችለው። 15% ሪጀክሽን ናቸው፣ ኮምፕሌን ናቸው። ምክንያት ያቀርባሉ፣ መሸሽ ይፈልጋሉ ምናምን። አሁን እቃ ለመግዛት መጥቶ ዋጋ ስትነግሯቸው ምናምን በሌላ ከረር አለ በዚህ ከረር አለ ምናምን ብሎ ሸሽተው ወጦች ናቸው የሚበዙት። ግን እነኚህ ሁለቱን አቀርባችሁለት ኢንተረስትድ የሚሆኑት ከሆነ ሶስተኛ ላይ አክቲቪቲው ላይ ትሄዳላችሁ። በኦንላይን የምትሰሩት ከሆነ ኦልሬዲ ኦፈሩን ካቀረባችሁት በኋላ ኦንላይን ስለሚሰራ ወደ ክፍያ ነው የምትሄዱት። በሎካል የምትሰሩት ከሆነ ግን ዶክመንት መላወጥ ሊኖር ይችላል። ተፈራርማችሁ ወደ ስራ የምትገቡበት ሊኖር ስለሚችል ቀጥታ ዶክመንቱን ተቀያይራችሁ ተፈራርማችሁ ዲስካውንት የሚኖር ከሆነ ዲስካውንቱን ከፍላችሁ ለቅጥር የሚቀጥርም ከሆነ ከሰራተኛው የሚያስፈልገውን ተቀብላችሁ ወደ መጨረሻው ላይ ነው። ስለዚህ ማንም ሰው ከዚህ የሚማረው ኦፈሩን ሲያቀርብ ፔኑን አይቶ ከዚህ በፊት ያጋጠመውን ፔኑን አይቶ ከፔኑ አሪፍ አድርጎ የሚያሻሽል የሚያስደስት አሪፍ አድቫንቴጅ የሚሰጠውን በዚህ መልክ ኦፈር ያቀርብለትና ያሳምናል። ኦፈር አሁን ፕሮፖዛሎች ካያችሁ 60 ፔጅ 80 ፔጅ 50 ፔጅ ምናምን ፔጅ ናቸው። ግን እነኚህን አሁን ያልኳቸው ነገር የያዘችው አንድ ፔጅ ትበልጠዋለች። በቀላሉ በአንድ ፔጅ ማሳመን ይቻላል። ፕሮፖዛሉ ስለበዛ ሳይሆን ያ ውስጥ ምን ቶፒክ ተካተተ፣ ምን አለበት፣ አድቫንቴጁ ምንድነው ደንበኛ የሚያዩ። ስለዚህ በኦፈራችሁ በዚህ መልክ በቀላሉ ማሳመን ትችላላችሁ። በኦንላይን ስራ የምትሰሩት ከሆነ ይሄ ኮርስ በጣም ቀላል የሚያደርግላችሁ ተስፋ አደርጋለሁ። ኦፈራችሁ ስታቀርቡ ከዚህ በኋላ እነኚህ ሶስቱን አካትታችሁ አቀርቡለትና ደንበኛው ካላምንላችሁ ወይ ደግሞ አምኖ የማይቀበልላችሁ ከሆነ አናግሩኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ ሰብስክራይብ አድርጋችሁ ጀምሩት። አሪፍ ኮንቴንቶችን ስለሚቀርብላችሁ ከዚህ በኋላ ስለሚታዩ ዛሬ ባታደርጉም ቀጣይ ታደርጋላችሁ። ለጓደኞቻችሁም ሼር አድርጉ። በጣም አመሰግናለሁ። ቴንክ ዩ